ቤዛ ግን እረፊ። ቤዛ እረፊ። ስንት ዓመት ነው? ሀያዎቹ ምናምን እየሆንኩ ነው። ሀያዎቹ እየሆንኩ ነው ማለት 20 ልትገባ ነው? ገና ልገባ ነው። ወይኔ ቤዛ ተበላሽ። ወይኔ 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 አንተ ወይኔ ቤዛ፣ ወይኔ ቤዛ፣ እውነትም ቤዛ ተበላሽ፣ ቤዛ ተበላሽ። ድማ ወልደሃለሁ ብመኝም ልነካህ አልችልም። ወይኔ እንዴት! ስንት ዓመት ነው ነው? እዚህ ያክል 30 ዓመት ማለት እናቱ ምንም ችግር እኮ የለውም። 32 እና 20 ቤት እኮ ምንም ዲፍረንስ የለውም። ለእህትያ ትበይ፣ ለራስሽ ማመቻቸት ትችያለሽ። እንደዚህ ደግሞ በቃ ፈልገዋለሁ፣ ይህን ዘርማ ፈልገዋለሁ ብለሻል። ግን ምንድን ነው የምትወት ነው እንዴ? ተመቻችሁ? እኛ እናረጃለን። በቃ ትላልቆችም ምን እንደምታደርጉ አናውቅም። ሰው ወዳችሁ ነው ቁመት ብቻ ረዥም ነኝ። ስንት ሜትር? እኔ ሜትር ከ75 አንተስ? ኧረ እኔ ተለክቼም አላውቅም። እኔማ ለታናሽቴ እርራሃለሁ። አይገርምህም? አታመልጠን። ይሄንን ዘር እፈልገዋለሁ፣ ይሄንን ዘር እፈልገዋለሁ። አታመልጠኝም። አንተ ለእህቴ ለታናሽቴ አታመልጠኝም ትለዋለች። አንተማ አታመልጠኝም። ምን እያልሽ ነው ግን? 21 ዓመቷ ነው ታያለሽ። ደግሞ ስታድግ ታያለሽ። ከዚህ በላይ እንዴት ትደግ? ስንት ዓመት ይሆናት? በቃ ዳሪያት እንጂ ደግሞ ወይ ለራስ ከፈለሽ ደግሞ ለራስ ጠበሹ። እናቴ እኛ ምን እናድርግ? አንተ ደግሞ ቆፍጠን በል እስኪ እንደ ወንድ እንዴ ወንድ ሁን አትበል በቃ።